አንዳንድ ሰዎች ከተለያዩ እንስሳቶች ጋር ያላቸው ቀረቤታ ልክ እንደ አንድ የቤተሰብ አባል ወይም የልብ ጓደኝነት ነው። እኔም በዛሬው ቪዲዮ ልክ እንደ ቤተሰባቸው ከሚያዩዋቸው እንስሳቶች ጋር ተለያይተው ከጊዜያት በኋላ የተገናኙ ሰዎችን ሰብሰብ አድርጌ ይዤላችሁ መጥቻለሁ። በእርግጠኝነት ቪዲዮ እንደሚመቻችሁ ጥሩ ስሜት ውስጥም እንደሚከታችሁ ስለማልጠራጠር ላይክ በማድረግ ጀምሩት። እስከ መጨረሻው ድረስ አብራችሁን ቆዩ። መልካም ቆይታ። ይህ አዶልፎ ኪያራ ይባላል። አዶልፍ ለረጅም ጊዜያት የተለያዩ አንበሶችንና ነብሮችን ከነበሩበት አደገኛ ሁኔታ በማውጣት በመንከባከብ የቆየ ሰው ሲሆን ከሚንከባከባቸው አንበሶች ውስጥ ደግሞ አንዷ ኪያራ ትባላለች። አዶልፍ ኪያራን ገና በልጅነቷ ከሌሎች ቤተሰቦቿ ተነጥላ አግኝቷት ልክ እንደ ልጁ ተንከባክቦ ያሳደጋት ሲሆን ከጊዜያት በኋላም ከሱ ተነጥላ ወደ ትልቅ የእንስሳት መንከባከቢያ እንድትሄድ ተደርጎ ነበር። በዚህም ከዓመታት በኋላ አዶልፍ ኪያራ ወዳለችበት ቦታ ይሄዳል። ይህን ጊዜ ምናልባት ረስታው ጥቃት እንዳታደርስበት ተሰክቶ የነበረ ቢሆንም ኪያራ ግን ልክ እንደተመለከተችው ሂዳ ልታቅፈው ችላለች። አጋጣሚውም ደስ የሚል ሆኖ አልፏል። እዚህ ጋር ደግሞ 1 ዓመት ከ2 ወር በላይ ተለይቷቸው የነበረውን ተንከባካቢያቸውን ተመልሶ ያዩት እነዚህ ዝሆኖች ደስ በሚል መንገድ ሲቀበሉት ታይተዋል። ይህች ወታደር ለበርካታ ጊዜያት ወደ ሌላ ሀገር በግዳጅ ምክንያት ሂዳ የነበረ ሲሆን ግዳጇን ጨርሳ ወደ ቤቷ በምትመጣበት ሰዓት ውሻዋ የተቀበለበትን መንገድ ተመልከቱ። ይህ አንበሳ ደግሞ ለብዙ ጊዜያት ከተንከባካቢ ጋር ሳይገናኝ የቆየ ሲሆን መምጣቱን ሲመለከት ምን ያህል እንደተደሰተ ተመልከቱ። በዚህ አጋጣሚም ከጊዜያት በኋላ የተመለሰውን ተንከባካቢዋን የተመለከተችው ይህች አንበሳ በመምጣቱ ተደስታ ታይታለች። ግመሎች አስገራሚ የማስታወስ ችሎታ እንዳላቸው ብዙ ጊዜ ይነገራል። በዚህ አጋጣሚም የቀድሞ ባለቤቱን የተመለከተው ይህ ግመል ደስ በሚል መልኩ ሲያቅፈው ታይቷል። ጓደኝነት ይላቸዋል ደግሞ እንዲህ ነው። ብዙ ጊዜ ወልፎች ባደገኝነታቸው የሚታወቁ ቢሆንም በዚህ አጋጣሚ ግን ከልጅነታቸው አንስቶ ስትንከባከባቸው የነበረችውን ልጅ በሚያገኙበት ጊዜ ደስ የሚል ፍቅር ሲሰጧት ታይተዋል። በዚህ አጋጣሚም እነዚህ ባለትዳሮች በልጅነታቸው ይንከባከቧቸው ከነበሩት ወልፎች ጋር ተገናኝተው ተደስተው ታይተዋል። ይህ ሰው ደግሞ ጃክ ይባላል። የአሜሪካ ማራይን ወታደር የነበረ ሰው ሲሆን ካምፕ ውስጥ በነበረበት ሰዓት አነፍናፊ ኬንያን ውሻ የነበረው ሲሆን ከጊዜያት በኋላ ግን ጃክ ጡረታ በመውጣቱ ከውሻው ጋር ተለያይቶ ነበር። ቀጥሎም ከ3 ዓመት በኋላ ውሻው አገልግሎት በመጨረሱ ጃክ በአሳዳጊነት ይወስደዋል። በጊዜውም ሁለቱ ጓደኛሞች ሲገናኙ የነበረው ሞመንት ይህን ይመስላል። ይህ ቺምፓንዚ ደግሞ ከጊዜያት በኋላ ከተንከባካቢዎቹ ጋር ሲገናኝ ምን ያህል ደስተኛ እንደሆነ ተመልከቱ።
ይህ ፖሊስ ኦፊሰር በጥይት ተመቶ ሆስፒታል የገባ ሲሆን ከቀናት በኋላ አብሮት የነበረው ኬንያን ውሻው ጋር ሲገናኙ የነበረው ሞመንት ተመልከቱ። ጓደኝነት ይላችኋል ደግሞ እንዲህ ነው። ይህ አንበሳ ጁፒተር ይባላል። ጁፒተር ጫካ ውስጥ ታሞ በአደገኛ ሁኔታ የተገኘ አንበሳ ሲሆን ያገኙትም የእንስሳት ተንከባካቢዎች ጁፒተርን ኮሎምቢያ ውስጥ ወደሚገኝ የእንስሳት መንከባከቢያ ያስገቡታል። በዛም ምስጋና ለእንስሳት ተንከባካቢ ለሆነችው ሁሊያ ቶሬዝ ይግባትና ጁፒተር ወደ ሙሉ ጤንነቱ ይመለሳል። ይህም ከተፈጠረ ከጊዜያት በኋላ ጁፒተርና ተንከባካቢ ሁሊያ ተለያይቶ ሲገናኙ የነበረው ሞመንት ይህን ይመስል ነበር። ይህ ሰው ደግሞ ጥሩ የእንስሳት ፍቅር ያለው ይመስላል። ይህ ጎዳና ተዳዳሪ የሆነ ሰው ከብዙ ጊዜያት በኋላ ጠፍቶበት ከነበረው ውሻው ጋር ይገናኛል። በዚህም ሲገናኙ ደስታውን በምትመለከቱት መንገድ ሲገልጽ ታይቷል። በዚህ አጋጣሚ እኚህ ውሻ የጠፋባቸው አዛውንት ውሻቸውን ሲያገኙ ደስታቸው እንዴት እንደገለጹ ተመልከቱ። ይህ ወታደር ደግሞ ከግዳጅ ሲመለስ ውሻው በምትመለከቱት መንገድ ተቀብሎታል። ይህች ሴት የምትመለከቷትን አንበሳ ከ4 ወሯ ጀምሮ ስትንከባከባት የነበረች ሲሆን አንበሳዋ ምን አይነት ፍቅር እንደምታሳያት ተመልከቱ። ይህ ሰው ደግሞ ቀድሞ ሲንከባከበው የነበረው ድብ ጋር ሲገናኙ የነበረው ሞመንት ይህን ይመስላል። እነዚህ በጎች ባለቤታቸውን ከሩቅ ተመልክተው ሰላም ለማለት ሲመጡ ታይተዋል። እዚህ ጋር ደግሞ ለበርካታ ቀናት በህመም ምክንያት ከውሻቸው ጋር ያልተገናኙት እኚህ አዛውንት ለመጀመሪያ ጊዜ ሲገናኙ ምን ያህል እንደተደሰቱ ተመልከቱ። ውሻቸውን እኔ ልውሰድ በሚል ክርክር ፍርድ ቤት የሄዱት እነዚህ የቀድሞ ባለትዳሮች በዳኛዋ ትዕዛዝ አማካኝነት ውሻዋ ከማን ጋር እንደምትኖር ሲያስመርጧት ይህ ተፈጥሯል። He does that to everybody. No. Hey, boy. Hey, there. That baby boy. Oh. That's all. Take the dog home. Thank you, Zach. በጨረቃ ድምቀት ከላይ ለቀቁል በሰማይ ከፍ ብሎ እንዲታይ ናፍቀሽኝ ካቅም በላይ ናፍቆቱ በዝቶ ስቃይ እንቅፋትሽ ብታይ ከሁሉም በላይ ናፍቀሽኝ ካቅም በላይ ሮጣለሁ እናስ ቤተሰቦች ቪዲዮ እንዴት አያችሁት? አስተያየታችሁን ኮሜንት ላይ ጻፉልኝ። ከዚህ ያላችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ዮርዲ ነበርኩ። ሰናይ ጊዜ። ናፍቆትሽ ከበደኝ ልምጣ ወይኔ ፍቅር ልምጣ